ጓደኛ ሲታማ ለኔ ብለህ ስማ። ሰሞኑን በእስያ ክፍለ አህጉር የሚገኙት ሀገር ህንድና ፓኪስታን የተባሉ ጎረቤታሞች ኒኩሌር ታጣቂ ሀገራት መካከል ከፍተኛ የሆነ ውጥረት አይሎ ሰንብቷል። የውጥረቱ መነሻ በድንበር አቅራቢያ በህንድ ግዛት ውስጥ በተጠመደ ቦምብ 26 የውጭ ሀገራት ቱሪስቶች መገደላቸው ሲሆን ይህንን ፍንዳታ ያደረሱ ከፓኪስታን የሚነሱ አሸባሪዎች ናቸው ብላ እሳት ጎርሳ እሳት ለብሳ የተነሳችው ህንድ ከወታደራዊ መለስ ያሉትን የኢኮኖሚና የዲፕሎማሲ እርምጃዎችና ማዕቀቦች በጎረቤቷ ላይ በመጣሏ ነው። ህንድና ፓኪስታን ከዛሬ 60 ዓመታት በፊት አንድ አገር የነበሩ በእንግሊዝ ቅኝ ግዛት ስር ይተዳደሩ የነበሩ ሲሆን ከቅኝ ግዛት ለመውጣት በተደረገ ትግል የሁለት አገሮች ምሁራን በማህተመ ጋንዲ እና መሐመድ አሊ ጃነህ በተባሉ የትግል አቀንቃኞች በተመሰረቱ ቡድኖች አማካኝነት ሰፊ መሰረት በጣለው ንቅናቄ የቅኝ ግዛት አስተዳደር ያስወገዱ ሲሆን በነጻነት ማግስት በመንግስት ምስረታ ላይ በነበራቸው አተያይ ልዩነት ሃይማኖት ተኮር ሆነው የተደራጁ የህንድ ብሔራዊ ኮንግረስና በሙስሊም ሊግ በተሰኙ ፓርቲዎች መካከል ከፍተኛ አለመግባባት ተነሳ። አለመግባባቱ ከፍ ብሎ እርስ በርስ ጦርነት ገብተው የሂንዱይዝም ሃይማኖት መሪዎች ህንድን፣ የሙስሊም ንቅናቄው ደግሞ ፓኪስታንን በመመስረት የሁለት ሀገርነት ውል በመስማማት ጦርነቱን ቋጩ። ከዚያም በኋላ ካሽሚር የተሰኘ ግዛት ይገባኛል በሚል ሁለት ጊዜ ጦርነት የገቡ ሲሆን በሁኔታው በመሰላቸታቸውም እንዲሁም ሁለቱም የኒኩሌር መሳሪያ በመታጠቃቸው በፊት ለፊት የነበረውን ጦርነት አቁመው ወደ እጅ አዙር ጦርነት በመግባት ፓኪስታን የካሽሚር ተገንጣይ ቡድንን በመደገፍ ህንድ ደግሞ በአፍጋኒስታን ድንበር የሚንቀሳቀሰውን የፓኪስታን መንግስት ተቃዋሚዎችን ይረዳሉ እየተባባሉ የሚወነጃጀሉ ሲሆን በባለፈው ሳምንት የቦምብ ጥቃት ያደረሰው ይኸው በፓኪስታን የሚደገፈው ተገንጣይ ቡድን ነው በማለት ህንድ የከሰሰች ሲሆን ፓኪስታን በበኩሏ እኔን አይመለከትም ከደሙ ንጹህ ነኝ ያለች ሲሆን አይደለም ህንድ ሌሎች ሀገራትም ፓኪስታንን ያመኗት አይመስሉም። ህንድ በጉዳዩ ላይ በወሰደችው እርምጃ ከፓኪስታን ጋር የሚያገናኛትን ድንበር በመዝጋትና የድንበር ንግድን በማቆም ቁጣዋን የገለጸች ሲሆን በተለይም ፓኪስታንን ጽው ካደረገ የህንድ እርምጃ ሂንዱ በተሰኘ ወንዝ ላይ የሚኖራቸውን ስምምነት በማቆም የወሰደችው እርምጃ ከቦምቡ ጩኸት የበለጠ ነው በማለት በመከላከያ ሚኒስትሯ ሳይቀር በገደምዳሜ ያመነችው ፓኪስታን የወንዙን ስምምነት ማንፈስ ጦርነት እንደማወጅ ይቆጠራል በማለት ገልጻለች። የህንድ ወንዝ ከቻይና ቲቤት ከፍተኛ ተራሮች ከሂማሊያ ሰንሰለታማ ተራሮች በመነሳት በህንድ ቻይና ድንበር በማቋረጥ በህንዷ ካሽሚር አልፎ ፓኪስታን የሚደርስ ሲሆን የፓኪስታን የንግድና የኢኮኖሚ ማዕከል የሆነችውን ሁለተኛ ከተማ ካራቺ በመድረስ ወደ 3180 ኪሎ ሜትር በመሸፈን ህንድ ውቅያኖስ ይገባል። የውሃው ተጠቃሚ በዋነኛነት ፓኪስታን ስትሆን 80 በመቶ የሚሆኑን የግብርና ምርቶቿን በዚህ ወንዝ ላይ የተመሰረተ እንደሆነ የተነገረ ሲሆን በህንድ ግዛት ያለችው ካሽሚር የይገባኛል ጥያቄም ዋናው ይህ ወንዝ በግዛቲቱ ውስጥ ስለሚያልፍና የውሃው ምንጭ ለመቆጣጠር ከመፈለግ እንደሆነ ተደጋግሞ ይነሳል። እናም ህንድ እዚህ የፓኪስታን ጉሮሮ ላይ ነው ስምምነቱ አይመለከተኝም በማለት ጉልበት አብረክርክ እገዳ የጣለችው። ፓኪስታን ይህንን አንድ ቀን ህንድ ታደርገዋለች በማለት ነበር የእጅ አዙር ጦርነትን በካሽሚር የምታደርገው። የፈራቸው አልቀረም። እርሷ ባጠመደችው ቦምብ ህንድ ስምምነቱን አግጀዋለሁ እንድትል ያደረገቻት የፓኪስታን ራስን ጠልፎ የመጣል ተመሳስሎች ያለው ድርጊት ብዙ ሀገሮችን ያስገረመ ሲሆን ለመገረም ጊዜ የሌላቸው የፓኪስታን ምግባር የሚከተሉ የሚመስሉት እንደ ግብፅ ያሉ ሀገራት ክፉኛ አስደንግጠዋል ተብሏል። ግብፅ ይህ የህንድ እርምጃ ክፉ ተማሪ ሊፈጥር ይችላል በማለት ክፉኛ የሰጋች ሲሆን ለነገሩ ምን ይሻላል የሚል ጭንቀት ይመስላል የመገናኛ ብዙሃኖቿ ይህንን ነበር ያልነው በማለት በከፍተኛ ጩኸት የአልሲሲን መንግስት የአባይን ውሃ ስምምነት አስገዳጁል ኢትዮጵያን እንዲያስፈርም እየወተወቱ ነው ተብሏል። በኢትዮጵያውያን በኩል የህንድ እርምጃ በአንክሮ እየተከታተሉ ነው የተባለ ሲሆን በመንግስት በኩል ምንም ያልተባለ ሲሆን በህዝብና በአንዳንድ የፖለቲካ ተንታኞች እኛም የህንድን ፈለግ እንከተላለን ሲሉ የተደመጠ ሲሆን ሁኔታው ቀጠናው አዲስ ውጥረት እንዲፈጠር የሚያደርግ ነው እየተባለ ይገኛል።
ኢትዮጵያና ግብፅ በህዳሴው ግድብ ከፍተኛ ውዝግብ ውስጥ የከረሙ ሲሆን ወጥ የሆነ ስምምነት ለመፈራረም ተደጋጋሚ ጥረት ቢደረግም በግብፅ የአንድ ወገን ፍላጎት ምክንያት ያልተሳካ ሲሆን በኢትዮጵያ የሰሜኑ ጦርነትና አሁንም በሚደረጉ የትጥቅ ትግል ውስጥ ለታጣቂዎች ድጋፍ በማድረግ የኢትዮጵያን የእድገትና ሰላም በማወክ ላይ ትገኛለች እየተባለ የሚነገር ሲሆን ኢትዮጵያ በአቀረበችው የባህር በር ይገባኛል ጥያቄ ከሶማሌላንድ ጋር ባደረገችው መግባቢያ ስምምነት ከሶማሌ ጋር በመወገን ኢትዮጵያን ወጋለሁ እያለች ስትፎክር የነበረችው ግብፅ አሁን ደግሞ የኢትዮጵያ መንግስትና በኤርትራ መንግስት ሊገቡበት ይችላሉ በተባለው ጦርነት እኛ ያለን ማን ነው የሚነካሽ በማለት ኤርትራ እየደገፈች ሲሆን ይህንን የግብፅ እብዴት ነክ አቋም የተገነዘቡት ኢትዮጵያውያን እኛም ልክ እንደ ህንድ ከስምምነት በመውጣት የግብፅን የጦርነት ፖሊሲ ማስቀረት አለብን እያሉ ይገኛሉ። የዛሬን አበቃን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዋይቢ ወሬ መልካም ብሩህ ቀን። እናመሰግናለን።